عذاب القبر في الإسلام رغم أنك ضيق لا بأس لك ولا شكران أيها القبر المظلم الضيق ولو ترى إذ الظالمون في غمرات الموت እስልምና ስለው አስቀምጦልናል። ሰው ሩሁ ከጀሰዱ ስትለቅ ቀብር ይዘውት በሚሄዱበት ጊዜ ጥሩ አሉ እንዲህ ትላለች፣ አድርሱኝ መጥፎ ቀን ወየውልኝ ወዴት የሚያደርሱኝ ትላለች። ሶላተል ጀናዛ ተሰግዶ ሲያበቃ ሰዎች እሱን መቅበር ይጀምራል። ቀብሩም እንዲህ ያለ ይጣራል፣ እኔ የእንግዳ ቤት ነኝ፣ እኔ የብቸኝነት ቤት ነኝ፣ እኔ የአፈር ቤት ነኝ፣ እኔ የትላትሎች ቤት ነኝ ትላለች ቀብሯ። በሐዲስ ይነግሩናል ሰው ቀብሩ ውስጥ ሲያስገቡትና ሷሃቦቹም ትተውት ሲሄዱ ሩሑ ወደሱ ትመለሳለች የነሱን ቁጤ እስከሚሰማ ድረስ። ከዛም በኋላ ሁለት መላእክቶች ይመጡበታል፣ ነኪርና ሙንከር። ሰውዬ ያስቀምጡትና ፈተናውን ይጀምራሉ። እውነተኛ ሙስሊም ከሆነ ሰውየው ይሉታል፣ ጌታ ማን ነው? እሱም ይላል ጌታዬ አላህ ነው። ሃይማኖትህ ምንድነው? ሃይማኖት እስልምና ነው። ያ ወደ እናንተ የተላከው ሰውዬ ማን ነው? እሱ የአላህ መልእክተኛ ነው። በምን አወቅ? የአላህን ኪታብ ቀርቼ አማንኩበትም እውነት ነው ብዬም ተቀበልኩኝ። ከዛም ፈተናውን በእንዲህ አይነት ሁኔታ ያልፈዋል። ቀብሩ ውስጥ ለአይኑ እይታ የሚያክል ይሰፋለታል። ከጀነትም የጀነት ሽታዎች እና መዓዛዎች ወደሱ ይሸቱበታል። ከሰማይም ተጣሪ ይጣራል፣ ባሪያዬ እውነት ተናግሯልና ከጀነት ፍራሽ አንጡለት፣ ወደ ጀነትም በራፍን ክፈቱለት ይባላል። ከዛም የሚያምር እይታና የሚያምር ገጽታ ያለው ሰው ይመጣበትና ከዛም እኔ ስራህ ነኝ ይለዋል። ካፊሩ ግን ሁለት ጥቋቁርና የሚያስፈሩ መላእክቶች ይመጡበትና ይጠይቁታል፣ ጌታ ማን ነው? ፈረን ያላቅ ሃይማኖትህ ምንድነው? አላውቅም። ያው ወደ እናንተ የተላከው ሰው ማን ነው? አላውቅም። አልቀራህምና ነው ያላወቀው ይባላል። ምስኪኑ ፈተናውን አላለፈው፣ ቅጣትም ይጀምራል። እንዲሁም ከሰማሪ ተጣሪ ይጣራል፣ ዋሽቷል ተብሎ ከእሳት ፍራሽ አምጡለት ተብሎ። ከዛም በመዶሻ ይመታል። መዶሻዋ ከብረት የተሰራች መዶሻዋ አንድ ጎራ ቢመታበት በአንድ ድቅቅ በሚልበት ሲመታ በጣም ይጮሃል። ሁሉም ፍጥረት የሚሰማትን ጩኸትን ይጮሃል፣ ጂንና ሰው ብቻ ሲቀር። እታችኛው መሬት እስከሚገባ ድረስ ይመታዋል። አላህ ወደ ነበረበት ቦታ አሁንም እንደገና ይመልሰዋል። አሁንም ደጋግሞ ይመታዋል። ቀብሩም ትጠብበታለች የጎንና የጎን አጥንት እስከሚነካካ ድረስ። ወዲያውኑ ለመሬትም ተጣበቅበት ትባላለች። መሬቷም ትጣበቅበታለች። በቀብሩ ውስጥ የሚያስፈራራ እባብና በጣም ጠንካራና ወፍራም የሆነ እባብ ይለቅበታል። ስጋውንም ከጭንቅላቱ ጀምሮ እስከ እግሩ ድረስ ይበላዋል። ከዛ ስጋው እንዲሁ እንደገና ይለብሳል። ከዛም የሚያስጠላ ፊት ያለው ሰው ይመጣበትና ወደሱ የሚያስጠላ ልብስ እንዲሁም የሚገማሽ ጠረን ይዞ ይመጣል። ከዛም እኔ ያመጥፎ ስራ ነኝ ይለዋል። ከዛ እዛው መቀመጫውን እዛው ሳዱ ይቀመጣል። ترى إلى متى يستمر هذا العذاب ومن سينجو منه وهل له جذور في أديان أخرى؟ هذا ما سنعرفه اليوم في سؤال جريء.